All right, so today we're going to talk about things that people do that annoy me. Okay, so I hate it when people interrupt me mid sentence. I hate it when they chew with their mouths open. I hate it when people misconstrue everything I'm trying to say. I hate it when people complain a lot. I hate it when they spread rumors. And I also hate it when they're very loud on the phone. Alright, ስለዚህ ሌሰኑ ምንድን ነው ዛሬ? ሌሰኑ ምንድን ነው? ሲምፕል ፕሬዘንትን ፈን በሆነ ወይ እንዴት ነው የምንይዘው ነው። ሶ ሲምፕል ፕሬዘንት ማለት ኦን ሬፒቲሽን የሚደረግ እንደ ሀቢት የሚደረግ ነገር፣ በዛ ላይ ደግሞ ዓለም የሚያውቀው የሆነ እውነት ሲሆን ነው። ቪዋን ነው የምንጠቀመው። ቨርቡን ወዴት ማንቀይረው አዚቲዝ እንደወረደ ነው የምንጠቀመው። ሶ ቪዋኖችን ደርድረን ከመሸምደድ ይልቅ ምንድነው የምናደርገው? ዊ ኮንስትራክት ሴንተንስስ ዩዚንግ ደም። ስለዚህ ምንድን ያልኩት ከነዚህ ውስጥ ኢንተራፕት፣ ቺው፣ ቶክ አይደለ? ሚስኮንስትሩ እነዚህ ቨርቦች ናቸው፣ አክሽን ቨርቦች ናቸው። ቪዋን ናቸው፣ ወዴትም አልቀየርኳቸውም። ስለዚህ ምን አረኩኝ? ፐርሰናላይዝ ነው ያደረግኩት ይህን ሌሰን። ፐርሰናላይዝ ማድረግ ማለት እኔን አፌክት የሚያደርጉኝ ነገሮችን ተናገርኩኝ፣ እንዳረሳው ኢንትረስቲንግ እንዲሆንልኝ ትምህርቴ ማለት ነው። ስለዚህ እናንተ ምንድነው ማድረግ የምትችሉ? ሲምፕል ፕሬዘንት ቴንስን ማስተር ለማድረግ መጀመሪያ ኢንቴንሽን ኦፍ ሴንቴንስን በደንብ መያዝ አለባችሁ። ለምን ኢንቴንሽን የተባለው? ሀቢቹዋል አክሽን ነው የሚገልጸው ወይስ አንዴ ተደርጎ የሚያቆም ነገር ነው ወይስ ኢንኮንቲኒቲ ያለ ነገር ነው ወይንስ ከነ ኮንቴክስቱ ለፐርፌክት ቴንስ አይነት ነገር የምንጠቀመው ነው? እሱን ከለየም በኋላ ቨርቦች ደርድረን ሴንቴንስ ኮንስትራክት ማድረግ ማለት ነው። ሶ ዲስ ኢዝ ዋን ኦፍ ዘ ሌሰንስ። ኔክስት ታይም በሲምፕል ፓስት እና ሲምፕል ፊቸር እንገናኛለን።